ሰላም ውድ ስማርት አፕ ቤተሰቦች እንዴት ናችሁ? እንግዲህ በዛሬው ቪዲዮ ይዘንላችሁ የመጣነው ምንድነው ስለ ማትስ ነው። ያው አብዛኞቻችሁ ማትስ እንደሚከብዳችሁና በቀላሉም እንደማይገባችሁ እንረዳለን። ስለዚህ ይህንን ነገር እንዲቀርፍላችሁ ለአንዴና ለመጨረሻ ጊዜ እንድትገላገሉና በአጭር ጊዜም ደግሞ ለውጡን የምታዩበትን ትክክለኛ የሚሰራ መንገድ ነው የምናሳያችሁ። ለዚህ ፕሮሰስ ማለት ነው ይሄንን ማትስን በደንብ ለመስራት ስማርትነስ አይጠይቅም ወይንም ጉብዝና አይጠይቅም። ጎበዝም ሆናችሁ ወይንም ጎበዝም አልሆናችሁ ምንም ማተር አያደርግም። አንድ በሉኝ። ሁለተኛ አይኪው አይጠይቅም ወይንም በተፈጥሮ የአንደርስታንዲንግ ሌቭል ከፍተኛ ነው ዝቅተኛ ነው የሚለውንም አይጠይቅም። ይሄንንም ማተር አያደርግም ማለት ነው። በሶስተኛ ነገር ምንድነው? በሶስተኛ ነገር ደግሞ አንድ ማስታወስ አቅም ወይንም ለብዙ ጊዜ አላስታውስም ቶሎ ረሳለሁ ለምትሉ ተማሪዎችም ይሄንንም አይጠይቅም ማለት ነው። ሶስቱንም አይጠይቅም። ብቻ እናንተ ምን እንደሚያስፈልግ ኳሊቲውን እነግራችኋለሁ። እሱን ነገር ብቻ በማስተካከል እሱ ላይ ብቻ ፓንች በማድረግ ሂሳብ ላይ በአጭር ጊዜ ለውጥ ታመጣላችሁ። ለውጡን ደግሞ እኔ ሳልሆን እናንተው እዚሁ መታችሁ ከአንድ ወር በኋላ እዚሁ ላይ ተመሰከራላችሁ ማለት ነው። ይሄን ያህል ነው እርግጠኛ የሆንኩበት። ምክንያቱም ይሄንን ዘዴ እኔም ብዙ ጎበዝ ተማሪዎችም የማይናገሩት ተጨማሪም ደግሞ በሳይንቲፊክ ኢቭን ሳይንቲስቶች ራሳቸው ተጠቅመውበት ለውጥ ያመጡበት ስለሆነ በስርዓት ይሄንን ነገር እንድትመለከቱ ጋብዛችኋለሁ። ቻናሉንም ሰብስክራይብ አድርጉ። ተጨማሪ የሆኑ ኢንፎርሜሽኖች ስለምታገኙ ላይኩን ደግሞ ቪዲዮውን ከጨረሳችሁ በኋላ ልክ ሲመቻችሁ ላይክ አድርጉት። በጣም እርግጠኛ ስለሆነ ነው። አሁን ብዙ ሳንቆይ እንግዲህ ምንድነው የሚያስፈልገው አንዱ ኳሊቲ ምንድነው የሚለውን እንሄድና ስቴፕ ባይ ስቴፕ ደግሞ እያንዳንዱን ካልኩሌሽን እንዴት እንደምትሰሩ አሳያችኋለሁ ማለት ነው። ስለዚህ አሁን ወደ ፕሮሰሱ እንለፍ እስኪ። ኦኬ ሂሳብን እንግዲህ ለመስራት አብዛኛው ተማሪ ጉብዝና የሚጠይቅ አይኪው የሚጠይቅ የማስታወስ አቅም የሚጠይቅ እና የተለየ ነገር አድርጎ ይሰለዋል። በተጨማሪም ደግሞ በሂሳብ ላይ ጎበዝ የሆኑ ጥሩ የሆኑ ተማሪዎች የተለየ ኳሊቲ የያዙ ይመስል ሌሎች ተማሪዎች ላይ ብራግ ወይንም ኩራት ምናምን ያሳያሉ። ግን በዛሬው ቪዲዮ ትክክለኛ የሆነውን እና ብቸኛ የሆነውን ነገር እነግራችኋለሁ ማለት ነው። እሱ ምንድነው? ሂሳብ ላይ ጥሩ ውጤት ማምጣት ከፈለጋችሁ ወይንም ፈጣን የሆነ ለውጥ ማምጣት ከፈለጋችሁ ብቸኛና ብቸኛ የሚያስፈልጋችሁ ነገር ፕራክቲስ ብቻ ነው። ሂሳብን መስበር የምትችሉት ወይንም ሂሳብን ክራክ ማድረግ የምትችሉት በፕራክቲስ ብቻ ነው። ሌላ ምንም ነገር አያስፈልግም ማለት ነው። እስኪ አንድ የሚገልጽልኝ ኤግዛምፕል ልንገራችሁ። ሁለት ተማሪዎች ጓደኛሞች አሉና እነዚህ ጓደኛሞች ጂም ይገባሉ። ምን ጡንቻ ለማውጣትና ቦዲ ቢልድ ለማድረግ ማለት ነው። ልክ ሁለቱም እንግዲህ መስራት ይጀምራሉ። ጂሙን መስራት በጀመሩ በአንድ ሳምንት እንደቆዩ ተማሪ ኤ ምን ያገኛል? ከአንዳንድ ሰውነቱ ላይ ለውጥ ማየት ይጀምራል። ጡንቻዎቹ መውጣት ይጀምራሉ። እጁ ላይ ጡንቻ ማውጣት ይጀምራል። ተማሪ ቢ ግን ራሱን ሲመለከት በአንድ ሳምንት ውስጥ ምንም አይነት ለውጥ እጁ ላይ ወይንም ሰውነቱ ላይ አያይም። ከዛም እንግዲህ መስራት ይቀጥላሉ ተማሪዎቹ። ሲቀጥሉ የተማሪ ቢ ልክ ከ15 ቀን በኋላ ሰውነቱ ላይ ቼንጅ ማየት ይመጣል ማለት ነው። እነዚህ ተማሪዎች ቦዲ ቢልዲንጋቸውን ይቀጥሉና ከዛ በኋላ ከተወሰነ ጊዜ በኋላ ለአንድ ሳምንት ያቆሙታል። ለአንድ ሳምንት ሲያቆሙት ምን ይሆናል? በአንድ ሳምንት ውስጥ ለውጥ ያየው ተማሪ ወዲያው በአንድ ሳምንት ደግሞ ሰውነቱ ኩምሸሽ ማለትና ያከማቸው ቦዲ ቢልዲንግ እየከዳው ይመጣል ማለት ነው። ተማሪ ቢ ደግሞ ወዲያው አይደለም ከሰውነቱ የሚሄደው። ያ ነገር ምን ይሆናል? ለውጥ አይታይበትም ላው ላይ። ግን ከ15 ቀን በኋላ ተማሪ ቢም ምን ይሆናል ማለት ነው? ሰውነቱ መውረድና የያዘው ጡንቻ መክዳት ይጀምራል ማለት ነው። አሁን እዚህ ጋር እንድትረዱ የምፈልገው ነገር ምንድነው? ተማሪ ኤ ለምንድነው ቶሎ ሰውነቱ ሪአክሽን የሰጠው ወይንም ለምንድነው ቶሎ ሰውነቱ ለውጥ መታየት የጀመረው? የተፈጥሮ ጉዳይ ነው ማለት ነው። ተማሪ ኤ ቶሎ ሰውነቱ ለውጥ አመጣ፣ ሲያቆምም ደግሞ ቶሎ ሰውነቱ ኮመሸሸ ወይንም ወረደ ማለት ነው። ተማሪ ቢ ጋር ስንመጣ ግን ተማሪ ቢ ጡንቻውንም ለማግኘት ጊዜ ፈጅቶበታል። ካቆመውም በኋላ ቆይቶ ነው ማለት ነው ጡንቻው መውረድ የጀመረው። ይህ ምንድነው? የተፈጥሮ ጉዳይ ነው። ሂሳብ ላይ ሲመጣ ሁለት አይነት ሰዎች አሉ። አንደኛው ቶሎ የሚገባቸው ሰዎች፣ አንደኛው ደግሞ ቶሎ የማይገባቸው ሰዎች። ቶሎ የሚገባቸው ሰዎች ፕራክቲሱን ካቆሙ ወዲያው ይረሱታል። ቶሎ የማይገባቸው ሰዎች ደግሞ ወይም ተማሪዎች ለመርሳት
በጣም ብዙ ጊዜ ይፈጅባቸዋል ማለት ወይንም ቶሎ አይረሱም። ሶ ኔቸር ራሱ ባላንስ አድርጋ ነው የምትሄደው ማለት ነው የእያንዳንዳችን ስጦታ። ስለዚህ ፕራክቲስ በምታረጉበት ጊዜ ቶሎ አልገባኝም ብላችሁ አትተው። የአብዛኞቻችሁ ችግር እንደ ከሌ ወይንም እንደ ከሊት ለምን ቶሎ አልገባኝም ብላችሁ አትተው። ምክንያቱ ምንድነው? እናንተ ቶሎ የማይገባችሁ ምክንያት እናንተ ቶሎ ያለ መርሳት ወይንም ቶሎ የያዛችሁትን ነገር ያለ መልቀቅ ኳሊቲ ስላላችሁ ነው ማለት ነው። ስለዚህ አሁን እዚህ ጋር መረዳት ያለባችሁ ነገር ምንድነው? ፕራክቲስ ሞር ፕራክቲስ ማድረግና መለማመድ ይጠበቅባችኋል ማለት ነው። ስለዚህ ተስፋ ሳትቆርጡ ይሄንን ነገር ካጠራን ለሂሳብ ፕራክቲስ ብቻ ነው ካልን ሞር ደግሞ ወደ ምኑ እናልፋለን? ወደ ፕሮሰሱ እናልፋለን ማለት ነው። አሁን እያንዳንዷን ስቴፕ እንዴት እንደምትሄዱ አሳያችኋለሁ። ኦኬ ሂሳብን እንግዲህ በምታነቡበት ጊዜ አሁን ፕራክቲስ ነው ብለናል አይደል? ፕራክቲስ በምታደርጉበት ጊዜ እንግዲህ በመጀመሪያ ፎከስ ማድረግ ያለባችሁ ምኑ ጋር ነው? ፎርሙላ መያዝ ላይ ነው። ፎርሙላውን እንግዲህ የምታገኙት የቱ ጋር ነው? አብዛኞቻችሁ እንግዲህ ቦክስ ላይ ነው። በተለይ ከ9 እስከ 12 ያላችሁ በዩኒቨርሲቲ ደረጃ እንደዚህ ቦክስ ዲፊኒሽን ቦታ ላይ አለ። ከኤሌመንተሪ ላይ ያላችሁ ተማሪዎች እንግዲህ አለ ዲፊኒሽን መጀመሪያ ላይ ማለት ነው። ሶ እዛ ጋር ዲፊኒሽኑ ላይ ትሄዱና ምን ትይዛላችሁ? ፎርሙላ ትይዛላችሁ። ፎርሙላ መያዛችሁ ምንድነው? ያንን ፎርሙላ ተደጋግሞ ስለሆነ የምትጠቀሙት ፎርሙላውን ቅድሚያ ምን ማድረግ ይጠበቅባችኋል? ማወቅ ይጠበቅባችኋል ማለት ነው። ከተቻለም ብትረዱት ጥሩ ነው። እሱ ጋር ያለውን ነገር መረዳት ቢኖራችሁ ጥሩ ነው። እንግዲህ ሞር ለመረዳት ምን ታደርጋላችሁ? ዩቲዩብ ላይም የተለያዩ ሶሻል ሚዲያዎች ላይም እነዛን ነገሮች መሰረች ይጠበቅባችኋል። ለምሳሌ የአልጀብራ ፎርሙላ ከሆነ አልጀብራ ፎርሙላ ምን አይነት ነውና ለምንድን ነው የሚጠቅመው የሚለውን ነገር ብትሰርቹ፣ እንዲሁም ደግሞ ሊሚት ከሆነ ወይንም ዴሪቬቲቭ ከሆነ ከፍ ያላችሁ ደግሞ ስለሱ ብትሰርቹና ቀድማችሁ ብታውቁ ጥቅሙን ይመረጣል ማለት ነው። ስለዚህ ጥቅሙን ታውቃላችሁ ቲዮሪውን ለመረዳት፣ ከዛ ፎርሙላውን ትይዛላችሁ ማለት ነው። ፎርሙላውን ከያዛችሁ በኋላ ምን ታደርጋላችሁ? ወደ ሁለተኛው ፕሮሰስ እንለፍ። ኦኬ ፎርሙላውን ከያዝን በኋላ ቀጥታ የምናደርገው ነገር ምንድነው? ከስር ህጎች አሉ። ፎርሙላውን የምንጠቀምበት ህጎች ማለት ነው። ፎር ኤግዛምፕል አንድ ሰው መኪና እየነዳ ያለ ምን አለ? መኪና በሚነዳበት ሰዓት ላይ ህጎች አሉ። ላይት ወይንም የትራፊክ ላይት በምታዩበት ጊዜ ቁምና በትራፊክ ህጉ መሰረት ተከተል ይላል። ይሄ ምንድነው? ይሄ ሁሉ ፕሮሰስ ሰውየው መንገዱን ስቶ እንዳይገጭ አደጋ እንዳያደርስ ነው። ልክ እንደዛ ሁሉ ሂሳብ ላይም ደግሞ ምን አለ? ፎርሙላውን ለመጠቀም ፎርሙላውን በስርዓት እንድትጠቀሙ እነዚህን ህጎች መከተል ይጠበቅባቸዋል ማለት ነው። ስለዚህ ሁለተኛ ነገር ፎርሙላውን ከያዝን በኋላ ቀጥሎ የምናደርገው ምንድነው? ህጎቹን ነው የምናጠረው። ከስር እንደምታዩት እንግዲህ እያንዳንዱ ፎርሙላ ምን አለው? ህግ አለው። ከስሩ እነዛን ህጎች ወይንም ህጎች በስርዓት ማጥናትና ማወቅ ይጠበቅባቸዋል ማለት ነው። እነዛን ህጎች ለመያዝ ሞክሯቸው ማለት ነው። ኦኬ እነዛን ህጎች እንግዲህ ከያዛችሁ በኋላ ወይንም ካጠናችኋቸው በኋላ ቀጥታ እንግዲህ ወደ ምን እናልፋለን? ወደ ሶስተኛው ፕሮሰስ እናልፋለን ማለት ነው። በሶስተኛ ላይ ምን ታደርጋላችሁ? ፎርሙላውን ያዛችሁ፣ ህጎቹን ወዲያው አጠናችኋቸው። ቀጥታ ምን ታደርጋላችሁ? ቀለል ካለ ኤግዛምፕል ነው የምትጀምሩት። የአብዛኞቻችሁ ተማሪዎች ችግር ከአንዳንድ በጣም ከባድ የሆኑ ጥያቄዎችን ትሰራላችሁ። እነዛን ከባድ ጥያቄዎች በምትሰሩበት ሰዓት ላይ ምን አይምሯችሁ ላይ ሳይኮሎጂ ችግር ያመጣል። በቃ ይሄ ነገር መስራት ሲያቅታችሁ አይምሯችሁ በቃ ይሄ ነገር ከባድ ነው አልችለውም፣ በጣም ከባድ ነው ይሄ ፖርሽን ብላችሁ ትተውታላችሁ። ተስፋ እንድትቆርጡ ይሆናል ማለት ነው። ስለዚህ ይሄ ነገር በትክክለኛ የሆነ አፕሮች አይደለም። የትኛውም ጎበዝ ተማሪ ቀድሞ የሚሰራው ከቀላሉ ዋና ዓላማው ምንድነው? እዚህ ጋር ህጎቹ ብያችኋለሁ አይደለም? ህጎቹን አሰራሩን ለመረዳት ቀስ እያላችሁ ነው የምትሄዱት። ቅድም ስፖርት ቤት ብለናል አይደለም? ስፖርት ቤት ከመስራቱ በፊት መጀመሪያ ምን ያደርጋል? ዎርም አፕ ያደርጋል ሰው ወይንም ሰውነቱን ያፍታታል፣ በኋላ ስትራፖ እንዳይዘው ማለት ነው። ስለዚህ እናንተም አሁን ምንድነው የምታደርጉት? ህጎቹን ለራሳችሁ እንዲያዛችሁ ህጎቹን ለመጠቀም እንዲያገለግላችሁ ቀስ ብላችሁ ትለማመዳላችሁ ማለት ነው። ቀስ እያላችሁ በስርዓት ማለት ነው። ሶ እዛ ላይ ያሉት ከስር ምን አሉ? ኤግዛምፕሎች አሉ አይደለም? እነዛን ኤግዛምፕሎች ቀስ እያላችሁ ስሯቸው። መጀመሪያ ቀላሉን ስሩት፣ ከዛ ህጉ የተወሰነ ይገባችኋል። ከዛ ጥያቄ ስሩ ከሱ ከፍ ያለ፣ ከዛ ህጉ ቀስ እያለ ይገባችሁ፣ ከዛ ቀስ እያላችሁ ወደ ከባዱ ትሄዳላችሁ ማለት ነው። በዛ ፕሮሰስ ስትሄዱ ህጉን እያጠናችሁ ስለሆነ ህጉ ከናንተ ጋር እየተግባባ እየተለማመዳችሁ ትሄዳላችሁ። በዚሁ አጋጣሚ ደግሞ በምትሰሩበት ሰዓት ላይ በቻላችሁት አቅም ለመስራት በምትሰሩበት ሰዓት ላይ
ብዙ ለመሳሳት መሄድ አለባችሁ ዋይ ቶሎ ችግራችሁን እንድታርሙ ማለት ነው ህጉን በሳታችሁ ቁጥር የሆነ ቦታ በተሳሳታችሁ ቁጥር እዛችሁ ጋር መልሳችሁ ለማስተካከል ምን ታረጋላችሁ ትሰራላችሁ ማለት ነው አብዛኛውን ጊዜ ሞር ጥያቄ በሰራችሁ ቁጥር ሞር ተሳሳታላችሁ ሞር በተሳሳታችሁ ቁጥር ሞር የማስተካከል ቻንስ አላችሁ ሞር ባስተካከላችሁ ቁጥር ደግሞ በሚቀጥለው በሁለተኛው ትራያችሁ ወይንም በሁለተኛው በምትሞክሩበት ጊዜ ያንን ስህተት የማስተካከልና ልክ የመሆን ቻንስ አላችሁ ማለት ነው ለምንድነው እሱ ሂሳብ ፕራክቲስ ስለሆነ ማለት ነው ኦኬ ይሄንን ካደረግን በኋላ እንግዲህ ቀጥታ የሚሆነው ነገር ምንድነው በእንደዚህ አይነት መንገድ ስቴፕ እያሳደጋችሁ ከሄዳችሁ በኋላ ፕራክቲስ እያደረጋችሁ ከሄዳችሁ በኋላ በአራተኛ ነገር ምን ይሆናል ማለት ነው በአራተኛ ነገር ጊዜ ያስፈልጋል ከአንዳንድ ሁሉ ነገር ላይ ፐርፌክት መሆን አትችሉም ምን ብያችኋለሁ ስፖርት ቤት የገቡት ተማሪዎች ከአንዳንድ አይደለም ስኪላቸው ወይንም ጡንቻቸው የወጣው ምን ጊዜ ይፈልጋል ፕራክቲስ ይጠይቃል እንዳልኳችሁ ሂሳብ አይኪው ጉብዝና ምን ያህል ጎበዞንክ ምን ያህል ተፈጥሮ ሰጣለች አይደለም ምን ያህል ጊዜ ፕራክቲስ አደረክ ስለሆነ ጊዜ ይፈልጋል ትግስት ይፈልጋል ማለት ነው በተቻላችሁ አቅም ብዙ ጥያቄዎችን ፕራክቲስ ለማድረግ ብዙ ስህተታችሁን ለማረምና ለማስተካከል ሂዱ ማለት ነው በዚህ አይነት ፕሮሰስ መሰረት ከተከተላችሁ እነዚህን አራት ፕሮሰሶች በእርግጠኝነት 100% ለውጥ ታመጣላችሁ ደግሞም ሌላ መንገድ የለውም ሂሳብ ያለው ብቸኛ መንገድ ይሄና ይሄ ብቻ ነው ማለት ነው ሶ እርግጠኛ መሆንላችሁ ነገር በዚህ አይነት ፕሮሰስ በአንድ ወር ባልሞላ ጊዜ ውስጥ አንዳንዶቻችሁ በ15 ቀን አንዳንዶቻችሁ በአንድ ወር ማክሲመም ለውጥ ማየት ትችላላችሁ ማለት ነው እንደነዛ አይነት ተማሪዎች ስለሆነ ማለት ነው በየቤራችሁ ስለሚለያይ ሶ ይሄንን ነገር ፕራክቲስ ማድረጋችሁን እንዳትረሱ ተማሪም ደግሞ 12ኛ ክፍሎች ደግሞ በማትስ በፊዚክስ በእንግሊሽና ደግሞ አፕቲቱድ ቴስት እነዚህ ሞር ኮንሰፕት ላይ ስለሚያተኩሩ እናዘጋጃለን ሾርት ኖቶችን ቪዲዮዎችን ጥያቄዎቹንም ያካትታል ተጨማሪም ደግሞ ላይቭ ቻት ወይንም እንደዚሁ ላይቭ ኮንቨርሴሽን ፌስ ቱ ፌስ ሆናችሁ የፈለጋችሁትን መጠየቅ ትችላላችሁ ከሌሎች ተማሪዎች ጋር እንግዲህ አንድ ላይ እኛ ጋር ካሉት ተማሪዎች ጋር አንድ ላይ መዘጋጀት ትችላላችሁ ማለት ነው ቶሎ ተመዝገቡ ማውራት የምትፈልጉ እንግዲህ በዚህ ከላይ ባለው ዳይሬክት በውስጥ መስመር ማውራት ትችላላችሁ በሚቀጥለው እስከምንገናኝ ድረስ መልካም ጊዜ ቻው ቻው